አንዳንድ አፈ ታሪኮች ከእውነት ይወለዳሉ። ሌሎች ደግሞ በፍርሃት በደምና ሰዎች ለማመን በሚመርጧቸው ወሬዎች ይቀረጻሉ። በጥንቷ ግሪክ ውስጥ ከአንድ ስም በላይ ጮሆ የተሰማ ስም አልነበረም። ሄርኩሊስ፣ የአምላክ ጥንካሬ ያለው የዙስ ልጅ፣ አውሬዎቹን ማሸነፍና የማይቻለውን ማድረግ የሚችል ተብሎ የሚነገርለት ሰው። 12 ድንቅ ገድሎችን በሕይወት እያለ እንኳን አፈ ታሪክ አድርገውታል። ነገር ግን እውነቱ ከዚህ ፈጽሞ የተለየ ቢሆንስ? ከነዚህ የማይታመኑ ወሬዎች በስተጀርባ ቤተሰቡ የተወሰደበትና በታማኝ የቅጥር ተዋጊዎች የተከበበ አንድ በውጊያ የጎለመሰ ተዋጊ ነበር። በሰሜናዊ ግሪክ በመቄዶንያ የባህር ዳርቻ ከአቴንስ የመጣው ታሪክ ተናጋሪው ኦይሊየስ በባህር ወንበዴዎች ተይዞ ስለ አጎቱ ሄርኩሊስ አፈ ታሪክ በመናገር ጊዜ ለማሳለፍ ይሞክራል። አባቱ ታላቁና ኃይለኛ ንጉሥ ዙስ ሲሆን እናቱ ደግሞ አልክሜኒ የምትባል ተራ ሰው ነበረች። የዙስም ሚስት ንግሥት ሄራ ይህን ዲቃላ ልጅ እንደ ውርደት በመቁጠር ልትገለው ትሞክራለች። ነገር ግን ሄርኩሊስ የአባቱን ጥንካሬ ስለወረሰ የሚሸነፍ አልነበረም። ጎልማሳ ሲሆንም ንግሥቷ ከበድ ያሉ ተግባራት እንዲፈጽም ታዘዋለች። ሁሉንም አጠናቆ በሕይወት ከተረፈ ሄራ በሰላም እንደምትተውም ቃል ትገባለች። እንደ ሃይድራ፣ አርማንቴን አሳማና የኔሜን አንበሳ ያሉ ኃያላን አውሬዎችን ታጉሏል። የኔሜን አንበሳም ቆዳ ምንም አይነት መሳሪያ የማይበሳው ስለነበር ሄርኩሊስ በባዶ እጁ ገድሎታል። የባህር ወንበዴዎችን በታሪክ አልተደነቁም። ነገር ግን በዚያች ቅጽበት ሄርኩሊስ እሱን ለማዳን የዚያን አንበሳ ቆዳ በራሱ ላይ አድርጎ ይደርሳል። ወንበዴዎቹም ቁጥራቸው ብዙ በመሆናቸው አልፈሩም። ነገር ግን ቁጥራቸው ምንም ትርጉም አልነበረውም። ሄርኩሊስ ከአያሌ ሰዎች ጋር በአንድ ጊዜ መዋጋት ይችላል። በተጨማሪም ብቻውን አልነበረም፣ ቡድኑ አብሮት ነበር። አንድ ላይ ሆኖ እነዚህን ቅጥር ተዋጊዎች ወንበዴዎቹ በቀላሉ አሸንፈዋቸው ያድኑታል። ክፍያቸውንም ለማግኘት የሞቱትን ሰዎች ራስ ከቆረጡ በኋላ ኦቶሊኮስ ሰዎቻቸው እንዲያምኑት የሄርኩሊስን ታሪክ የበለጠ አጋኖ መናገር እንዳለበት ይነግረዋል። አንበሳና ቁራ እንግዳ የሆነ ጥምረት ፈጥረው በበሬሳ ባህር ላይ እንደሚዋጉ ይናገራል። ከተወሰነ ጊዜም በኋላ ቡድኑ ድላቸውን ለማክበር ወደ አንድ መጠጥ ቤት ይሄዳሉ። ሄርኩሊስም በመጨረሻ ሰላም ለማግኘት ወደ ውቅያኖስ ማዶ ሀገራት መሄድ እንደሚፈልግ ለኦቶሊኮስ ይነግረዋል። ቁጣውን መቆጣጠር የሚችለውም እሱ ብቻ በመሆኑ ቴዲዮስንም አብሮት ይወስደዋል። በድንገትም የሶስት ወታደሮች ቡድን ልዕልት ኤርጊያን አስከትለው ሲገቡ መጠጥ ቤት ጸጥ ይላል። ልዕልቷም ሄርኩሊስና ቡድኑ አባቷ የሚያቀርበውን ጥያቄ እንዲሰሙ ወደ ቤተ መንግስቱ እንዲሄዱ ትጠይቃቸዋለች። በወርቅ ትልቅ ክፍያም እንደሚያገኙ ቃል ትገባለች። እነሱም የጠባቂዎቹን ጋሻ ላይ የቁራ ምስል እንዳለ ያያል። የሄርኩሊስን ምልክት አንበሳ በመሆኑ ይህ ትንቢቱን የሚያሟላ ነበር። ወደ ቤተ መንግስቱም ሲደርሱ ሄርኩሊስ ከግድግዳው በስተጀርባ የታሰሩ ስደተኞችን ያያል። የሶስት ጦር መሪ በሆነው ጀነራልና የልዕልቷ ልጅ አቀባበልም ይደረግላቸዋል። ጀነራሉም የሄርኩሊስ ትልቅ አድናቂ ሲሆን ታሪኮቹን ሁሉ ያውቃል። ወደ ውስጥም ለመግባት ደረጃውን ሲወጡ ሄርኩሊስ ከጥቂት ዓመታት በፊት የፈጸመውን ክስተት ያስታውሳል። በአቴንስ ንጉሥ ፊት የአውሬ ልብስ የለበሱ ሰዎች እንደሆኑ ያሳያል። በብዙ ሕዝብ ፊትም ጀግና ተብሎ ሲሾም ይህ ትዝታ በድንገት ወደ መጥፎ ነገር ይቀየራል። የሚስቱና የልጆቹ መገደል በፊቱ ያንዣብባል። ሄርኩሊስ ትዝታውን ለመተውምና ቡድኑም የሶስት ንጉሥ ከሆነው ከሎርድ ኮቲስ ጋር ይገናኛሉ። የአትላንታም ችሎታ በሴትነቷ ይመዝኗል። ነገር ግን እሷ የጠባቂዎቹን ቁር የያዙበትን እጅ በቀስት በመምታት ወዲያውኑ ስህተቱን ታሳየዋለች። አብሯቸውም እራት እንዲበሉ ይጋብዟቸዋል። ችግራቸውንም ያስረዳሉ። ሀገሪቱ ሬሰስ ከሚባል መሪ ጋር በእርስ በርስ ጦርነት ላይ ትገኛለች። እሱም ግማሽ ሰው ግማሽ ፈረስ ጦር እንዳለው ይታመናል። ኮቲስም ሬሰስ መንደሮቹን ካቃጠለ በኋላ በየቀኑ የሚመጡትን ስደተኞች ያሳያል። አብዛኞቹም ወታደሮቹ በማጣቱ አሁን ጦሩ በገበሬዎች የተገነባ መሆኑን ይናገራል። እሱና ሴት ልጁም ለሀገሪቱ ሰላም ማምጣት እንደሚገባ ገልጸው ሄርኩሊስን ስራውን እንዲቀበል ያሳምኑታል። ሄርኩሊስና ቡድኑም ገበሬዎቹን ማሰልጠን ይጀምራሉ። በመጀመሪያ የጋሻ ግድግዳዎችን በመፈተሽ ይጀምራሉ። ይህም በጥሩ ሁኔታ ያልያዘም። ከጥቂት ሰዓታትም በኋላ ሄርኩሊስ ፊኒየስ መረጃ ካገኘው ከኮቲስ ጋር ይገናኛሉ። አገዛዙም በማዕከላዊ ሶስ የሚገኘውን የቤሲ ጎሳ ያጠቃል። ኮቲስም እነሱ ከመጓዛቸው በፊት እዚያው ሊገታቸው ይፈልጋል። ሄርኩሊስም ሰራዊቱ ተጨማሪ ስልጠና እንደሚያስፈልጋቸው በመናገር ሐሳቡን አይቀበልም። ነገር ግን ኮቲስ አልሰማ ብሎ በሚቀጥለው ቀን እንደሚራመዱ ይናገራል። ሄርኩሊስም የልዕልቷን ልጅ ቴዲዮስን በሰረገላ ታስሮ ሲተኛ ሊያየው ሲሾልክ ያየዋል። ሄርኩሊስ ልጁን እዚያ አውጥቶ ቴዲዮስ በጦርነት እንደተወለደና
ሲያገኘው ከሰው ይልቅ እንስሳ እንደነበር ያስረዳዋል። ትልቅ ስቃይ የሚያየ በመሆኑ አሁን በፍጹም አይናገርም። በየሌሊቱም ያንን ያስታውሰዋል። ነገር ግን ሄርኩሊስ አሁንም ታማኝ ተዋጊው እንደሆነ አድርጎ ይቆጥረዋል። በኋላም እናቱ ጋር ይወስደዋል። እሷም በሕክምና መሳሪያ ቤት ውስጥ እየሰራች ነበር። ከመሄዱም በፊት ሄርኩሊስ ለልጁ የንሜን አንበሳ ጥርስ ይሰጠዋል። ይህም ለራሱ ልጅ ለመስጠት ያሰበው እንደነበር ነገር ግን ያልቻለው እንደሆነ ይነግረዋል። በሚቀጥለውም ቀን ሰራዊቱ ለመራመድ ይዘጋጃል። ሄርኩሊስም የአጎቱን ልጅ በወታደሮቹ መካከል ተሸሽጎ ለመዋጋት ሲሄድ ያየዋል። ታሪክ ተናጋሪ እንጂ ተዋጊ እንዳልሆነ አስታውሶት ከኮቲስ ጋር ወደ ሰረገላው ይልከዋል። ሁሉም ወደ ቤሲም ይሄዳሉ። ነገር ግን ወደ መንደሩ ሲደርሱ ረፍዶ ነበር። ሬሰስም እዚያ ደርሶ ሁሉንም አጥፍቷል። ነገር ግን አንድ እንግዳ ነገር አዩ። አንዳንዶቹ ሬሳዎች ለቀናት የበሰበሱ ሲሆኑ በምድር ላይ ያሉ ሌሎች ደግሞ ገና አዲስ ናቸው። በድንገትም ተነስተው ጥቃት ይሰነዝሩባቸዋል። ምክንያቱም ይህ አጠቃላይ ወጥመድ ነበር። የቤስም ጎሳ በሬሰስ ቁጥጥር ስር ስለነበር ሄርኩሊስ እሱና ቡድኑ ሲዋጉ በኮቲስ ዙሪያ የጋሻ ግድግዳ እንዲፈጠር ይጠራሉ። የጎሳው መሪም በቀጥታ ሊፈታተነው ይፈልጋል። ሄርኩሊስም የአትላንታን ቀስት ጫፍ ይሰብራል። የጎሳውን መሪ ሲቀርብ በግንባሩ ላይ ይወገዋል። በቦክስ ብቻ የገደለው ያህል ያስመስሏል። ሰራዊቱም ይህን በጣም አነቃቂ ሆኖ ያገኝቶታል። አማልክትም ከጎናቸው እንደሆኑ እንዲያምኑ አድርጋቸዋል። እውነተኛው ጦርነትም ያኔ ተጀመረ። የሄርኩሊስ ቡድን በተቻለ መጠን ብዙ የጎሳ አባላትን ይገድላል። ነገር ግን ቁጥራቸው እጅግ ብዙ በመሆኑ ወዲያውኑ የጋሻው ግድግዳ ይጥሳሉ። ሰረገሎቻቸውን አምጥተው በጋሻው ግድግዳ ዙሪያ በክብ መንዳት ይጀምራሉ። የጎሳውም አባላት ከመንገድ ገፍተው ይገድሏቸዋል። የቀሩትም ወታደሮች ይህን አጋጣሚ በመጠቀም ያጠቃሉ። ነገር ግን የጎሳው አባላት ሽንፈትን አውቀው ይሸሻሉ። ሬሰስ የትም አይታይም። ነገር ግን አንድ እንግዳ ቅርጽ ያለው ሰው ከሩቅ ሲከታተላቸው ይታያል። ሄርኩሊስም ለኮቲስ የሰራዊቱ ዕጣ ፋንታ ማጣት የእሱ ጥፋት እንደሆነ ይነግረዋል። ገበሬዎቹ ገና ለመዋጋት ዝግጁ እንዳልሆኑ አስቀድሞ አስጠንቅቆት ነበር። ልዕልቷ ከፈዋሾቹ ጋር ትደርሳለች። በጦርነቱ ወቅት ከደረሰበት ጉዳት የተነሳ እንደ ተራ ሰው ደም እየፈሰሰው መሆኑን ማንም እንዳያይ ሄርኩሊስ የግል ድንኳን ውስጥ ወስደዋለች። እሱንም ለማሳረፍ ከተወቹ በኋላ ሄርኩሊስ ስለ አንድ አሮጌ ትዝታ ያያል። የባለቤቱና የልጆቹ ሬሳዎች እጆቹ በደም የተሸፈኑና ንጉሥ ቤተሰቡ በመግደል በጥፋተኝነት ስሜት ለዘላለም እንዲኖር ከሀገር ሲያሳድደው ያያል። ከዚያም ህልም የሚነቃው የህፃናት ሳቅ ሲሰማ ነበር። ለማጣራትም ወደ ጫካው ሲገባ የሞቱት ቤተሰቦቹ በጎሳው ሬሳዎች መካከል አገኛቸው። ሰርበረስ የተባለም ባለ 3 ጭንቅላት ተኩላ በላያቸው ላይ አይቶ ሊዋጋው ሲል ታዲየስ በምናቡ እንደሆነ አውቆ ያነቀዋል። ባለራዩም ወዲያውኑ ምን እንደደረሰበት ያውቃል። ምክንያቱም ለመጀመሪያ ጊዜ አይደለም። ሄርኩሊስ ይህንን የመጨረሻ ስራ አጠናቆ ሰላም ለማግኘት አውሬውን መጋፈጥ እንዳለበት ይመክረዋል። ነገር ግን ሄርኩሊስ እያበደ እንደሆነ ያስባል። ሁለቱ ሰዎች ለብቻቸው ሲነጋገሩ ልዕልቷ ከወሬው በስተጀርባ ያለውን እውነት ለማወቅ ወደ ቀሪው ቡድን ታመራለች። እውነቱንም ማንም እንደማያውቅ ያስረዱታል። አንድ ቀን ሄርኩሊስ የቤተሰቡ ሬሳዎች ከበውት ብቻውን አገኙት። ነገር ግን ምንም አያስታውስም። በእያንዳንዱ ጀብዱ የቡድኑ አባላት በማግኘት ርኅራኄ ያሳያቸው ነበር። ይህም ታማኝነታቸውን አትርፎለታል። በሚያደርገውም ነገር በጣም ጎበዝ ስለነበር ማንም ሰው ተራ ሊሆን እንደሚችል ማመን አልቻለም። ቡድኑም ስራ ለማግኘት እንዲረዳቸው በታሪኮቹ አብረው ሊዋጉ ወሰኑ። እሱ ላይ የደረሰበትም ነገር ምናልባት የደም ቁጣ ሊሆን እንደሚችል ያስባሉ። ይህም የተዋጊዎቹን አእምሮ የሚያጨልም የተለመደ ህመም ነበር። ከዚህ ወዲህም ሄርኩሊስና ቡድኑ የኮቲስን ሰራዊት በጣም ጥብቅ በሆነ ስልጠና ፕሮግራም ያስገባሉ። የሄርኩሊስንም የጦር መሳሪያዎች ይሰጧቸዋል። የጦር፣ የቀስት፣ የሰይፍና የእጅ በእጅ ውጊያ ጥበቦችም ይማራሉ። በመጨረሻም ቴዲዮስ ሊሰብረው የማይችለው የጋሻ ግድግዳ መፍጠር ይችላሉ። ይህ ሁሉ ሲሆን የአጎቱ ልጅ ከተደበቀበት ቦታ ሆኖ በሚስጥር አብሮ ይሰለጥናል። አንድ ቀንም ፊኔስ አዲስ መረጃ ይዞ ይመጣል። ሬሰስ ግማሽ ፈረስ ግማሽ ሰው ጦር በአስቲከስ ተራራ አቅራቢያ ይገኛል። ሄርኩሊስም ወደ ግዛታቸው ከመግባታው በፊት እዚያ ሊዋጋው ይፈልጋል። ጫካው ሰረገላዎቹን ሊያደናቅፍ ስለሚችል አደገኛ ሊሆን ይችላል። ነገር ግን እሱ ዓላማ ነበረው። ከጥቂት ቀናትም በኋላ ሰራዊቱ ለመዋጋት ዝግጁ ሲሆን በአስቲከስ ተራራ ቢደርስም የጠላት ካምፕ አላገኙም። ጠላት ግን እዚያ ነበር። የሬሰስ ጦር በአድማስ ላይ ይታያሉ። እየቀረቡ ሲመጡም ግማሽ ፈረስ ወይም ግማሽ ሰው እንዳልሆኑ ይረዳሉ። በፈረስ ላይ ያሉ ሰዎች በፀሐይ ፊት በመቆም የአይን ቅዠት የፈጠሩ ናቸው። ሬሰስም ከኮቲስ ጋር ለመነጋገር ከፊኔስ ጋር ይመጣል። ፊኔስ በእውነቱ ከመጀመሪያውን ጀምሮ ለጠላቱ ሲሰራ ነበር። ኮቲስም እጁን እንዲሰጥ ይጠይቃል። ነገር ግን እምቢ ይላል።
ሁለቱም ወገኖች ለጦርነት ይዘጋጃሉ። የኮተስ ጦር የጋሻውን ግድግዳ አቁሞ ጎኖቹን ይለቃል። ነገር ግን የመጀመሪያዎቹ ጥቃት የሚያደርሱት አትላንታና ቀስተኞቹ ነበሩ። በድንገትም ከጫካው በሰረገላዎቹ በመውጣት ጠላትን ያጠቃሉ። የሚቃጠሉም ቀስቶች ሲተኩሱ ባለራእዩ እጣ ፈንታው ለመቀበል እጆቹን ይዘረጋል። ነገር ግን አንድም ቀስት ሊመታው አልቻለም። ጦርነቱ ረጅም ነበር። የሬሰስ ጦርም ትልቅ ሊሆን ይችላል። ነገር ግን የሄርኩሊስ ወታደሮች የተሻለ አደረጃጀት አላቸው። ወዲያውኑም ጠላቱን ያሸንፋሉ። የሬሰስ ወታደሮችም መሸሽ ይጀምራሉ። ነገር ግን እሱ ለመቆየትና ሄርኩሊስን በቀጥታ ለመፈታተን ይወስናል። ይህም መጥፎ ሐሳብ ነበር። ሄርኩሊስ ፈረሱን በቀላሉ ይዞ ሁለቱንም በአንድ ፈጣን እንቅስቃሴ ወደ መሬት ይጥላቸዋል። ከተወሰነ ጊዜም በኋላ ሬሰስ በሰንሰለት ታስሮ ወደ ቤተ መንግስቱ ሲመለሱ ኮቲስ በህዝቡ ፊት ያዋርደዋል። ነገር ግን ሄርኩሊስ አዝኖለት መንገዱ እንዲቀጥል ይረዳዋል። አብረውም ሲራመዱ ሬሰስ ኮቲስ በእውነቱ አሸባሪ እንደሆነና መንደሮቹን ያቃጠለው የእሱ ሰዎች እንዳልሆኑ ኮቲስ ራሱ እንደሆነ ለማስረዳትም ይሞክራል። በበዓሉ ድግስም ወቅት ሬሰስ እንደ ዋንጫ እንዲታይ በሁለት አምዶች ላይ ይታሰራል። ልዕልቷም ውሃ ለማጠጣት ትሞክራለች፣ ነገር ግን ኮቲስ አይፈቅድላትም። ከዚህም የዘውድ ጭነት ጊዜ ይደርሳል። ምክንያቱም አሁን ሶስት ተዋህዳለች። ኮቲስም የሁሉም ንጉሥ ሆኗል። ሬሰስ ኮቲስን ከተናገረ በኋላ ልዕልቷን ክፍሉን ለቃ ስትወጣ ሄርኩሊስ ተጠራጥሮ ይከተላታል። የምታውቀውንም እንዲነግረው ይጠይቃታል። ሬሰስ እውነቱን እየተናገረ እንደሆነ ታምናለች። ይህንን ጦርነት የጀመረው ኮቲስ እውነተኛ ንጉሥ የሆነውን ባለቤቷን መርዞ የእሱን ቦታ ለመያዝ ነበር። ነገር ግን የአባቷን ድርጊት ስለደገፈች ሳይሆን ኮቲስ ለማመጽ ብትሞክር ልጇን እንደሚገልባት ስለዛተባት ነው። እሷም ሄርኩሊስን ሲሄዱ ልጇን አብሮት እንዲወስደው ለማሳመን ትሞክራለች። ነገር ግን ሄርኩሊስ እምቢ ይላል። ወዲያውንም በጀነራሉ ይገኛሉ። እሱም ኮቲስ እየፈለገው እንደሆነ ይነግረዋል። ሄርኩሊስም ኮቲስን ለመጋፈጥ ይሄዳል። አታለኸኛል ብሎም ይከሰዋል። ነገር ግን ኮቲስ በወርቅ ምክንያት የሚሰሩ ቅጥር ተዋጊዎች በድንገት ሕሊና ማብቀላቸው አስቂኝ ሆኖ ያገኘዋል። የራሱን ግዛትን መገንባት እንደሚፈልግ አምኖ ሄርኩሊስ ጦሩን እንዲመራለት ይጋብዘዋል። ነገር ግን ጥያቄውን ውድቅ ስላደረገው ከማባረሩ በፊት ለእሱና ለቡድኑ የተስማሙበትን ክፍያ ይከፍላቸዋል። ወደ ሰረገሎቹም ሲደርሱ ሄርኩሊስ ቆይቶ ሶስም ማዳን ስለሚፈልግ ገንዘቡን ይሰጣቸዋል። ቡድኑም ከሱ ጋር እንዲቆዩ አይጠብቅም። ሁሉም በክፍያቸው እንዲሄዱ እና ጥሩ ህይወት እንዲኖሩ ይፈቅድላቸዋል። ነገር ግን አትላንታ የሚከተሉት ዕዳ ስላለባቸው እንዳልሆነ የሚከተሉት ቤተሰብ በመሆናቸው እንደሆነ ታስታውሷለች። ከኦቶሊኮስም በስተቀር መላው ቡድን ለመቆየትና ለመዋጋት ይወስናሉ። እሱ ግን እብዶች ናችሁ ብሎ ወርቁን ይዞ ይሄዳል። ቡድኑም በቀላሉ ወደ ቤተ መንግስቱ ይገባሉ። ነገር ግን ጀነራሉ እየጠበቃቸው ነበር። በወታደሮቹም ይከበባሉ። መሳሪያዎቻቸውን እንዲጥሉ ካደረገ በኋላ ልዕልቷ ልጁን ከእሱ ለመውሰድ ከሄርኩሊስ ጋር ስታሴር እንደሰማት ለኮቲስ ይነግሯል። ኮቲስም ልጁን ከእናቱ ይወስደዋል። እሷም በወታደሮቹ ስትያዝ ልጁ ወደ ሄርኩሊስ እርዳታ ለማግኘት ይሮጣል። ኮቲስም በፀጉሩ ስበው ከመውሰዱ በፊት በሚስጥር የአንበሳውን ጥርስ ይመልስለታል። ሄርኩሊስም ልጁን ለማዳን ሲሞክር ራሱን ስቶ ይወድቃል። ከጥቂት ሰዓታትም በኋላ ሲነቃ በግድግዳው ላይ ታስሮ በፊቱ ሰርበረስ ይታያል። እይታውን በቀስታ ሲጠራ በእውነቱ 3 ተኩላዎች እንደሆኑ ይረዳል። እነሱም የመጡት ሙሉውን ግሪክ ለመግዛት አብረው ሲሰሩ ከነበሩ ከአቴንስ ንጉሥ ጋርና ኮቲስ ጋር አንድ ላይ ነበሩ። ጓደኞቹም በዙሪያ ታስረው ካየ በኋላ ሄርኩሊስ ትዝታው በቀስታ ይመለሳል። ሰርበረስ ሁልጊዜ የአእምሮ ቅዠት ነበር። ከጥቂት ዓመታትም በፊት በዚያች ምሽት ያየው ተኩላዎች ነበሩ። ንጉሡም መጠጥ ውስጥ ሚያስተኛ መርዝ ስላደረገበት ተኩላዎቹን ልኮ ቤተሰቡን እንዲገል አድርጎ ነበር። ንጉሡም ይህ እውነት እንደሆነ ያምናል። ያደረገውም ህዝቡ የሄርኩሊስን ስም ከሱ በላይ አምላክ አድርገው በመጥራታቸው አልወደደም ነበር። ይህም ለስልጣኑ ስጋት ሊሆን ስለሚችል መወገድ ነበረበት። ኮቲስም ወታደሮቹን ልዕልቷን አውጥቶ እንዲገላት ያደርጋል። ሄርኩሊስም ማየት ብቻ በመቻሉ ራሱ እንደ ዋጋ ቢስ ይቆጥራል። ነገር ግን ባለራእዩ ሁሉንም በእሱ እንደሚያምኑና እሱም በራሱ መተማመን እንዳለበት ሲያስታውሰው ሄርኩሊስ ማን እንደሆነ ያስታውሳል። ሰንሰለቶቹንም ከግድግዳው ለመንቀልና እሷን ለማዳን ጥንካሬ ሁሉ ይሰበሰባል። ኮቲስና ሌሎቹም ከክፍሉ ይወጣሉ። ልትገደልበት በነበረውም መጥረቢያ እስር ቤቶቹን ስትከፍት እነሱ ደግሞ ተኩላዎቹን ይለቁበታል። ተኩላዎቹም ከሄርኩሊስ ጋር ትልቅ ውጊያ ያደርጋሉ። እየነከሱትና እያቆሰሉትም ሳለ ሄርኩሊስ አንድ በአንድ ያሸንፋቸዋል። የመጨረሻውም ደግሞ በአንበሳው ጥርስ ይወገዋል። ወታደሮቹም የተዋቸውን መሳሪያዎች ይይዛሉ። ሄርኩሊስም ደግሞ ከእስር ቤቱ እንዲያመልጡ የሚያስችለውን የብረት ደጃፍ በማንሳት ጥንካሬው እንደገና ያሳያል። ወደ ላይም ሲወጡ ወታደሮቹ ሊያስቆሟቸው ይሞክራሉ። ነገር ግን ለመዋጋትና መንገዳቸውን ለመስራት ምንም ችግር የለባቸው። የሚቃጠል ጦርም ሲወረወርባቸው
ኦንፊሪየስ እንደገና ጊዜው እንደደረሰ አስቦ ዕጣ ፈንታውን ለመቀበል እጆቹን ይዘረጋል። ነገር ግን ሄርኩሊስ ይዞት አንድ ወታደር ይገልበታል። ቡድኑ የቀሩትን ወታደሮች ሲያጠፉ ሄርኩሊስ ወደ ንጉሱ ይሄዳል። እሱም ላደረሰው ነገር ብዙ ምክንያቶችን መስጠት ይጀምራል። ኮቲስ ተቆጣጥሮት እንደነበር ይናገራል። እንደ ንጉስ ማዘዝ ይሞክራል፣ ገንዘብም ለማቅረብ ይሞክራል። ነገር ግን ሄርኩሊስ ለዚህ ምንም አይጨነቅም። ንጉሱ በእንቅስቃሴው ይዞት በዙፋኑ ላይ ይጥለዋል፣ በራሱ ጩቤም ይወገዋል። በመጨረሻም ለቤተሰቡ በቀል ያገኛል። አሁን ይህ ሁሉ ካበቃ በኋላ ሰላም ማግኘት ይችላል። በድንገትም በአንገቱ ዙሪያ ጅራፍ ይጠመጠማል። ጀነራሉም ሄርኩሊስን መሬት ላይ ጥሎ ሊገለው ሲዘጋጅ የአጎቱ ልጅ ከጀርባው በድንገት በመያዝ ይወገዋል። በመጨረሻም አጎቱን ተዋጊ ብሎ ይጠራዋል። ሁለቱም ሬሰስን ከአዳነው ቡድን ጋር ይቀላቀላሉ። ኮቲስ ከሰራዊቱ ጋር እየጠበቃቸው እንደሆነ ሲያዩ ይቆማሉ። ልጁን በወታደሩ ተይዞ እንደ ታጋች ይያዛል። ኮቲስ ሄርኩሊስም እጁን ካልሰጠ እንደሚገለው ይዝታል። በድንገትም በተወረወረ ስለት ምክንያት ወታደሩ ይሞታል። ኦቶሊኮስም ለመርዳት ተመልሷል። አሁን ነፃ የሆነው ልጅ ሌላ ጦርነት ሲጀመር ወደ እናቱ ይሮጣል። ቴሪዮስም ከተወረወሩ ቀስቶች ለመጠበቅ ይዘላል። ልጁ በሰላም ይቀላቀላቸዋል። ቴሪዮስ አብዛኞቹን ቀስተኞች መግደል ቢችልም እሱ ግን በብዙ ቀስቶች ተመቷል። ሌሎቹም በእነሱና በኮቲስ መካከል የእሳት ግድግዳ ለመፍጠር እሳቶቹን ሲገለብጡ ሄርኩሊስ ቴሪዮስን አንስቶ በሕይወት ተናግሮት የማያውቀውን የሄርኩሊስ ስም ተናግሮ ይሞታል። እሳቱ ከቀነሰም በኋላ የኮቲስ ወታደሮች ማጥቃት ይጀምራሉ። ሄርኩሊስ እሱን ለማስቆም አንድ መንገድ ብቻ ያያል። አስደናቂ ጥንካሬውን እንደገና በመጠቀም የሄራን ግዙፍ ሐውልት ከመሰረቱ ይገፋዋል። ይህም በብዙ መቶዎች ለሚቆጠሩ ቁርጥራጮች ተሰባብሮ ብዙ ወታደሮችን ይጨፈልቃቸዋል። ኮቲስንም ወደ ሞት ይገፋዋል። ንጉሳቸውን በመሞቱ ወታደሮቹ አንድ ባንድ ለሄርኩሊስ መንበርከክና ስሙን መጥራት ይጀምራሉ። አዲሱ መሪያቸውም እንደሆነ አድርገው ይቀበሉታል። ውድ ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በተጨማሪም አስገራሚ ታሪኮችን ለማየት እነዚህን ቪዲዮ ይጫኑ። እስከ ቀጣዩ ቪዲዮ እስከምንገናኝ ቸር ሰንብቱ።